ውድ የቅምሻ ዴሊ ቤተሰቦች እንኳን ወደ ዛሬው ጥልቅ የዜና ትንተናችን በሰላም መጣችሁ። ዛሬ የምንገኝበት ዓለም ከመቼውም ጊዜ በላይ በከፍተኛ የስነ ልቦና ውጥረትና በማያባራ የጂኦፖለቲካዊ ጦርነት አዙሪት ውስጥ ተቀርቅራለች። የሰው ልጅ ታሪክ ሁሌም በግጭቶች የተሞላ ቢሆንም አሁን እያየነው ያለነው ግን የዓለም ኃይል ሚዛን ወይም ወርልድ ኦርደር ከመሰረቱ ሊያናጋ የሚችል አስፈሪ ትዕይንት ነው። ባለፉት ጥቂት ሳምንታት ብቻ ከመካከለኛው ምስራቅ የዓለምን ትኩረት ወደ አንድ ጠባብ የጦር ቀጠና ስቦታል። በሺዎች የሚቆጠሩ ነፍሳት እየረገፉ የዓለም የኢኮኖሚ ደም ስር የሆነው የሆርሙዝ ወሽመጥ በከፍተኛ ስጋት ውስጥ ወድቋል። ይህ የሩቅ አገር ተረት አይደለም። የጦርነቱ ሞገዶች ቀይ ባህርን ተሻግረው የአፍሪካ ቀንድን አልፈው የእኛን የዕለት ተዕለት ኑሮ በር እያንኳኩ ነው። እንግዲህ በዛሬ ዜና ቆይታችን ከነዚህ ዓለም አቀፍ ቀውሶች ጀርባ ያለውን ድብቅ እውነት፣ የኢትዮጵያ ኢኮኖሚያዊና ዲፕሎማሲያዊ የትግል ሜዳ እንዲሁም ቀጣዩ የዓለም ዕጣ ፈንታ በጥልቀት የምንመረምርበት ይሆናል። ወደ ጥልቅ ትንተናችን ከመግባታችን በፊት የዛሬዎቹን ዋና ዋና ትኩስ አጀንዳዎች እነዚህ ናቸው። የመካከለኛው ምስራቅ አሳሳቢ ውጥረት፣ የኢራንና የአሜሪካ እስራኤል ጥምር ጦርነት ወደ አዲስ ምዕራፍ መሻገሩና የእስራኤል ጦር ወደ ደቡባዊ ሊባኖስ የጀመረው አዲስ የእግረኛ ዘመቻ፣ ኢራን በወሰደችው እርምጃ የዓለም ነዳጅ ዋጋ በአንድ በርሜል $106 በላይ ማሻቀቡና የፕሬዝዳንት ዶናልድ ትራምፕ የትብብር ጥሪ፣ ይህንን የምንመለከተው ይሆናል። የዓለም ነዳጅ አቅርቦት መስተጓጎል ተከትሎ ጠቅላይ ሚኒስትር አብይ አህመድ ያስተላለፉት የነዳጅ ቆጣቢነት ጥብቅ ማሳሰቢያ፣ ይህም በዜናችን የሚካተት ሲሆን በዓለም አቀፍ የኢኮኖሚ ማዕበል ውስጥም ሆነ ኢትዮጵያ ከ18 ቢሊዮን ዶላር በላይ የውጭ ቀጥታ ኢንቨስትመንት መሳቧና የ$2 ቢሊዮን ማዕድን ፈቃድ መስጠቷ፣ የዓለም ባንክ ለኢትዮጵያ ከተሞች ሴፍቲኔት ፕሮጀክት የሚያስፈልገውን የግዢ ዕቅድ ማጽደቁና የኢትዮጵያ ዲፕሎማሲያዊ ስትራቴጂ፣ ይህንንም በቅምሻ ዴሊያችን ይዘነዋል። ወደ ዝርዝሩ እንለፍ። በመካከለኛው የምስራቅ ዓለም የፖለቲካ የልብ ትርታ የምትለካበት ምድር የካቲት ወር መጨረሻ ጀምሮ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ኦፕሬሽን ኤፒክ ፊዮሪ አካባቢውን ወደማይመለስበት የጥፋት አዘቅት ውስጥ ከቶታል። ከሰዓታት በፊት እየወጡ ባሉ አዳዲስ መረጃዎች እንደምንረዳው እስራኤል ይህን ውጥረት ወደ ሌላ ግንባር አስፍተዋለች። እስራኤል በደቡባዊ ሊባኖስ የተገደበ ያለችውን የእግረኛ ጦር ዘመቻ ሊሚትድ ግራውንድ ኦፕሬሽን በሂዝቦላ ላይ በይፋ ጀምራለች። ይህ ውሳኔ የጦርነቱን መልክ የቀየረ አልፎ ቀጠናዊ የስነ ልቦና ጫናውን አባብሶታል። የእስራኤል መከላከያ ሚኒስተር በግልጽ እንዳስቀመጡት የሰሜን እስራኤል ደህንነት እስካልተረጋገጠ ድረስ ተፈናቃዮች ወደ ቀያቸው አይመለሱም። በሊባኖስ በኩል ግን በከባድ ዝናብ ውስጥ በመኪናቸው ውስጥ የሚያድሩ ቤተሰቦች፣ የፈረሱ መሰረተ ልማቶችና የንጹሃን ሰቆቃ የዘመኑ የህሊና ቁስል ሆኗል። ይህ ግጭት የጦር መሳሪያ ፍልሚያ ብቻ አይደለም። የሰው ልጅ የተፈጥሮ የመኖር መብትና የሀያላን ሀገራት የጂኦ ፖለቲካዊ ቼዝ ጨዋታ መስተጋብር ነው። ይህ በእንዲህ እንዳለ የዚህ ጦርነት የኢኮኖሚ የጦር ግንባር የሆነው የሆርሙዝ ወሽመጥ የዓለም ጉሮሮ አንቆ ይዟል። ኢራን በእስራኤልና በአሜሪካ ለደረሰባት ጥቃት አጸፋ በዓለም የነዳጅ መተላለፊያ ደም ስር በሆነው በሆርሙዝ ወሽመጥ ላይ እርምጃ መውሰድ ጀምራለች። ከዓለም የነዳጅ አቅርቦት 20% የሚያልፍበት ይህ ወሽመጥ የንግድ መርከቦችም እየተጠቁ ነው። ኢንሹራንሶች ንረዋል። የብሬንት ድፍድፍ ነዳጅ ዋጋ ወይም ብሬንት ክሩድ ዋጋ በአንድ በርሜል $106 በላይ ተተኩሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን የሆርሙዝ መዘጋት ለመቀልበስ ዓለም አቀፍ የባህር ኃይል ጥምረት እንዲፈጠርና አጋር አገራት ጦራቸውን እንዲልኩ ጥሪ ቢያቀርቡም እስካሁን ከቻይና፣ ጃፓን፣ ፈረንሳይና ብሪታንያ የተገኘው ምላሽ እጅግ ቀዝቃዛ ነው። ይህ የሚያሳየን አንድ ትልቅ ሀቅ አለ። የዓለም ሀገራት በሀያላኑ ፍልሚያ ውስጥ ገብተው የራሳቸውን ኢኮኖሚና ደህንነት አደጋ ላይ ለመጣል ያላቸው ፍላጎት እጅግ አናሳ መሆኑን ነው። ወደ ቀጣዩ አጀንዳችን ስናልፍ ይህ ሩቅ የሚመስል ቀውስ ወደኛ ደጃፍ እንዴት ደረሰ እንመለከታለን። ዓለም እንደ መንደር በተሳሰረችበት በዚህ ዘመን በሆርሙዝ ወሽመጥ የተፈጠረ የነዳጅ አቅርቦት መስተጓጎል ቀጥታ ተጽዕኖውን በኢትዮጵያ ላይ ማሳረፍ ጀምሯል። ጠቅላይ ሚኒስትር አብይ አህመድ ከሰዓታት በፊት ባስተላለፉት ጥብቅ መልእክት ከመካከለኛው ምስራቅ ቀውስ ጋር በተያያዘ የነዳጅ አቅርቦት ጫና ስለተፈጠረ ህብረተሰቡ የነዳጅ ቆጣቢነት እርምጃዎችን እንዲወስዱ አሳስበዋል። ይህ ማሳሰቢያ በቀላሉ የሚታይ አይደለም።
ኢትዮጵያ በቀይ ባህር ቀጠናና በአፍሪካ ቀንድ እያየለ የመጣውን የጂኦፖለቲካዊ ማዕበል ወይም ኢፒክ ፊውሪ ሪስፖንስ በጥንቃቄ እየተከታተለች ነው። የቀይ ባህር ደህንነት መናጋት ለአፍሪካ ንግድና ኢንቨስትመንት ትልቅ እንቅፋት ቢሆንም ኢትዮጵያ ይህንን የስነ ልቦናና የኢኮኖሚ ጫና እንዴት መሻገር እንዳለባት ስትራቴጂካዊ እርምጃዎችን እየወሰደች ትገኛለች። በተያያዘ መረጃ አሁን የጠቀስነው የዓለም አቀፍ የኢኮኖሚ የጸጥታ መናጋት ባለበት ሁኔታ ውስጥ የኢትዮጵያ ማክሮ ኢኮኖሚ የሚያሳየው ተቃራኒ ገጽታ የሚያስገርም ነው። ቢዝነስ ኢትዮጵያ ዛሬ ይፋ እንዳደረገው ኢትዮጵያ ከ18 ቢሊዮን ዶላር በላይ የውጭ ቀጥታ ኢንቨስትመንት መሳብ ችላለች። በቅርቡም 2 ቢሊዮን ዶላር የሚወጡ የወርቅ ብረትና የፖታሽ ማዕድን የማውጣት ፈቃዶችን ሰጥታለች። ይህ ብቻ አይደለም። የዓለም ባንክ ለኢትዮጵያ የከተሞች ሴፍቲኔት እና የስራ ፈጠራ ፕሮጀክት ወይም አርበን ሴፍቲኔት ፕሮጀክት ሻሻለውን የግዢ እቅድ ዛሬ አጽድቋል። የመጽደቅ በመላ ሀገሪቱ ላይ ላሉ ከተሞች የመሰረተ ልማት ግንባታና የቴክኒክ ባለሙያዎችን ቅጥር መንገዱን ክፍት ያደርጋል። በአንድ በኩል ዓለም በጦርነት ክፉኛ ስትታመስ፣ በሌላ በኩል ኢትዮጵያ በውስጥ ፈተናዎቿ መካከል ሆና የኢኮኖሚ ማሻሻያዎችን ወይም የኢኮኖሚ ሪፎርም ትራጀክተሪና የውጭ ኢንቨስትመንት ፍሰቷን ማስቀጠል መቻሏ አሁን ያለውን የዲፕሎማሲያዊና የኢኮኖሚ መቋቋም አቅም ሬሲለንስ በጉልህ ያሳያል። ውድ ቤተሰቦቻችን የዛሬው ጥልቅ ትንተናችን ስናጠቃልል አንድ ትልቅ ጥያቄ እናነሳለን። ዓለማችን አሁን የገባችበት የስነ ልቦና ውጥረትና የኃይል ሽኩቻ መጨረሻው ምን ይሆን? የመካከለኛው ምስራቅ እሳት አድማሱን እያሰፋ በሆርሙዝ ወሽመጥ በኩል የዓለምን ኢኮኖሚ ሲያንቀው እንደ ኢትዮጵያ ያሉ ታዳጊ ነገር ግን ስትራቴጂካዊ ሀገራት በቀውስ ውስጥ እድልን ፈጥረው ማለፍ ግድ ይላቸዋል። የውስጥ ሰላማችንን በማጠናከር ጠንካራ ማክሮ ኢኮኖሚ በመገንባት ብቻ ነው ከዚህ ዓለም አቀፍ ማዕበል መትረፍ የምንችለው። እናንተስ ምን ታስባላችሁ? አሁን ያለውን የዓለም አቀፍ የጂኦፖለቲካዊ ውጥረት በሀገራችን የኢኮኖሚና የፖለቲካ ጉዞ ላይ ምን አይነት ዘላቂ ተጽዕኖ ያመጣል ብላችሁ ታምናላችሁ? እስኪ ሀሳባችሁን ከታች ባለው የኮሜንት መስጫ ላይ አስፍሩልን። እያንዳንዱ አስተያየት በጥልቀት እናነባለን። በመጨረሻም ይህንን መሰል ጥልቀት ያላቸው ሚዛናዊና ዘጋቢ ትንተናዎችን በየዕለቱ ወደ እናንተ ስናደርስ እናንተ አብሮነታችሁ ትልቅ ጉልበታችን ነው። ይህን ቪዲዮ ቁም ነገር አዘል ሆኖ ካገኛችሁት ብቻ ላይክ ማድረጋችሁን አትዘንጉ። አዳዲስና ወቅታዊ መረጃዎችን ወደ ስልካችሁ በፍጥነት እንዲደርሱ የቅምሻ ዴሊ ቻናላችንን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። ለዛሬ ያዘጋጀንላችሁ ቅምሻ ይህንን ይመስል ነበር። በሌላ ጥልቅ ትንተና እስከምንገናኝ ሰላም።